متقر مسكرم اندحر وإلو صوم ننوي ጥሪ ውዕል ጥቅምት እንድሕር ውዕሉ ከዓ ጾመ ነነዌ ለካቲት ይውዕል ስለዚ ጥሪ 25 ጥሪ ዝብሕት መዓዝ እዩ ዓርቢ ዓርብ ናብ ዓርቢ 8 ዓርብ ናብ ዓርቢ 15 ዓርብ ናብ ዓርቢ 22 ቀዳም 23 ሰንበት 24 ሰኒ 25 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ ነነዌ ጥሪ 25 ውዒሉ ማለት እዩ ናይ ጾመ ርባዕተ ወሳቅ 14 እዩ 14 ዝተደመሩ 25 39 30 እንድሕር መቂልናዮ ሓደ ግዜ በፂሑ 9 ይተርፍ ስለዚ ለካቲት 9 ለካቲት ዝብሕት መዓዝ እዩ ሰንበት ሰንበት ናብ ሰንበት 8 ሰኒ 9 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ 40 ለካቲት 9 ይውዕል ማለት እዩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር መጽሐፈ ባሕረ ሐሳብ ዘደረሰ አብ ክቡር ድሜጥሮስ ሊቀ ጳጳሳት ዘእስክንድርያ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም በአብ ስም አምነን አብን ወላዲ አስራጺ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ለአጠዩቀተ ሰለስቱ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በፈቃድ በመለኮት አንድ ብለን በማመን ጸሎቱ በረከቱ ይደርብንና የእስክንድርያው ሊቀ ጳጳሳት ቅዱስ ድሜጥሮስ የደረሰውን ባሕረ ሐሳብን ረድኤተ እግዚአብሔርን አጋዥ በማድረግ መናገርን እንጀምራለን። ምነው ረድኤተ እግዚአብሔርን አጋዥ በማድረግ አለ? እንኳንስ መንፈሳዊ ሥራ ሥጋዊ ሥራም ቢሆንም ቅሉ ያለ ረድኤተ እግዚአብሔር አይፈጸምምና ወኩላኬ ፍድፋዴ እንተ ይገብራ ብእሲ ኢትትፈጸም ዘእንበለ በረድኤተ እግዚአብሔር እንዲል ባለቤቱ ራሱም ወዘእንበሌሰ ኢትክሉ ገቢረ ወኢ ምንተኒ ብለዋልና ይህ መጽሐፍ መርሃ ዕውር ባሕረ ሐሳብ ይባላል። መርሃ ዕውር አለው አላዋቂዎችን መርቶ ወደ ዕውቀት የሚያደርስ ነውና፣ ባሕረ ሐሳብ አለው ቁጥር ያለው ዘመን ማለት ነው። ባህርን ዘመን ይለዋል፣ ሐሳብን ደግሞ ቁጥር ይለዋል። ባህርን ዘመን ሲለው በመዳለው ደለወ ዓለመ ወመስፈር ሰፈራ ለባሕርከኒ ሐሳብ አልቦቱ እንዲል፣ ሐሳብን ቁጥር ሲለው ኢትታሰብዎሙ ወርቆሙ ወብሩሮሙ ብፁዓን እለተሃድገ ሎሙ ኃጢአቶሙ ወእለ ይሐሰበ ሎሙ ኩሎ ጀጋዮሙ እንዲል። አንድም ሐሳበ ባሕሪ ይላል፣ ቀለሙ የተዛወረ ነው፣ ምስጢሩ ግን አንድ ነው፣ የዘመን ቁጥር ሲል ነው። አንድም ባሕር እስኪለምዱት ድረስ ያስፈራል፣ ከለመዱት በኋላ ግን በልብ ተኝቶ ሲዋኝበት ይዋላል፣ ወደ መሰረትም ወርዶ አሸዋ ተይዞ ይወጣል። ይህም መጽሐፍ እስኪማሩት ድረስ እጅግ ያስፈራል፣ ከተማሩት በኋላ ግን ብዙ ዕውቀትን ያሳውቃል፣ ያመራምራል፣ እጅግም ደስ ያሰኛል። አንድም በባሕር ውስጥ አሳ ነባሪ፣ አዞ፣ ጉማሬ ይገኙበታል። በዚህም መጽሐፍ ውስጥ አጽዋማትና በዓላት ይገኙበታልና። አንድም በባሕር ውስጥ ያለው መንገዱ አዙሪቱ ብዙ ነው፣ የዚህም መጽሐፍ ስልቱ መንገዱ ብዙ ነውና። አንድም በባሕር ውስጥ ያለው እግዚአብሔር እንጂ ሰው አያውቀውም፣ በዘመን ውስጥ ያለውም እግዚአብሔር እንጂ ሰው አያውቀውምና። ኢኮነ ለክሙ ታእምሩ ዘመነ ወአዝማነ ዘሰሮን እግዚአብሔር በሙኩናኑ እንዲል። ይህስ ሁሉ ሊማረው ሁሉ ሊያስተምረው ይገባል። ዘመነ አላውያን ይሆንና ወደ ሀገረ አረሚ ተሰዶ ይሄዳል። አጽዋማትን አውጥቶ ለመጾም በዓላትን ለይቶ ለማክበር አይችልም። ባሕረ ሐሳብን ያልተማረ ካህን በደረቅ ወንዝ ይመሰላል። ነጋዴያን ከሩቅ አይተው ቅጠሉ ለምልሞ ኑ ሂደን ጠል ነስተን ጥሬ ቆርጥመን እንነሳ ቢሉ ሂደው ቢያጡበት ተሰቅቀው ይመለሳሉና፣ ካህንም ከሩቅ አምሞ ጠምጥሞ ምዕመናን አሻግረው ቢያዩት አጽዋማትን አውጥቶ በዓላትን ለይቶ ይነግረናል ብለው ቢሄዱ ቢያጡበት ተሰቅቀው ይመለሳሉና፣ ካህን ዘየአምር ሐሳበ ባሕር ይመስል ከመፈለግ ዘአልቦ ማይ ውስቴቱ
ወከመ ሀገር ዘአልቦ ቅጽ እንዲል መርሃ እውር። የዚህም ጥንተ ነገሩ እንደምነው ቢሉ እግዚአብሔር ለልማዱ ሂሩት እነሆ እንደ ዛሬ ቅድመ ዓለም በአንድነቱ በሦስትነቱ ሲሰለስ ሲቀደስ ሲወደስ ይኖር ነበረ። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ እንዳለ ቅዱስ ዲዮስቆሮስ አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ አንድነቱን ሳይከፋፍለው ይሴለሱ በአካላት ወይተዋሃዱ በመለኮት እንዲል ማን ያመሰግነው ነበር ቢሉ በባህሪው ምስጉን ነውና። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም ለሊሁ አኮ ዘንጽሕቅ ስብሐተ ማኅበ ዘፈጠርነ ስብሐቲ ነሰ እምኀቤነ ውእቱ እንዳለ ቅዱስ ቀሌምንጦስ። አንድም በህሊና ሥላሴ ያሉት መላእክትና ደቂቀ አዳም ያመሰግኑት ነበር። ኢተጸርዐ ስብሐተ አብ ወወልድ ወመንፈስ ቅዱስ እምቅድመ ይፍጥር መላእክተ ለቅዳሴ አላ ሙሉ ውእቱ ውስተ ኩሉ እንዳለ ቅዱስ ጎርጎርዮስ። ለዚህም መነሻ የለውም። ቅዱስ ዳዊትም እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ብለዋልና በዚህ ጌትነት ሳለ ክብሩ በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ። አስቦም አልቀረም። ሰውና መላእክት ክብሩ ለመውረስ ስሙን ለመቀደስ ሌሎቹን ፍጥረታት ደግሞ ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ እንዲሆኑ ፈጥረዋል። ወኩሉ ዘተፈጥረ ለመፍቀደ ነባብያን ቦ እምኔሆሙ ምህሮ ወቦ እምኔሆሙ ለተገብሮ እንዳለ አረጋዊ መንፈሳዊ። ወለእመ ፈቀድከ ታእምር ዘንተ ብከ ሰማዕት ወመምህር እምአፋ ዘይመርሃከ ሀበ አእምሮተ እግዚአብሔር እንዳለ ማር ይስሐቅ። እንዘ ኢያሃድግ ርእሶ ዘእንበለ ሰማዕት እንዳለ ግብረ ሐዋርያት። ወዘኢያስተርኢ እግዚአብሔር ይታወቅ በፍጥረቱ በህሊና ወአእምሮ እንዳለ ቅዱስ ጳውሎስ። እግዚአብሔር የፈጠራቸው ፍጥረታት ሁሉ አንድ በአንድ ቢቆጠሩ ፍጡር ተናግሮ ዘርዝሮ አይጨርሰውም ነበር። ነገር ግን በየወገኑ በየዘመዱ በየአምሳሉ ብዙን እንደ አንድ አድርገው ቢቆጥሩት ከዕለተ እሁድ እስከ ዕለተ ዓርብ በስድስቱ ቀናት እግዚአብሔር 22ን ፍጥረታት ፈጥረዋል። እነዚህም ሰማይና መላእክት፣ ነፋስና እሳት፣ ውሃና መሬት፣ ብርሃንና ጨለማ በዕለተ እሁድ፣ ጠፈርን በዕለተ ሰኑይ፣ አዝርዕት፣ አትክልት፣ እጽዋትን በዕለተ ሰሉስ፣ ፀሐይ፣ ጨረቃ፣ ከዋክብትን በዕለተ ረቡዕ፣ እንስሳት፣ አራዊት፣ አዕዋፍ ዘባሕርን በዕለተ ሐሙስ፣ እንስሳት፣ አራዊት፣ አዕዋፍ ዘየብስን እንዲሁም አዳምን በዕለተ ዓርብ። አዳምን ከአራት ባህርያተ ሥጋና ከአምስተኛ ባህርየ ነፍስ አድርጎ ፈጥሮ በልጅነት አክብሮ በ40ኛው ቀን ወደ ገነት አስገብቶታል። አዳምም በገነት 7 ዓመት ኑሯል። እግዚአብሔርም አስቀድሞ ከአንዲት ዕፅ በቀር ሁሉን ብላ፣ ሁሉን ጠጣ፣ ሁሉን ግዛ ብሎ መመሪያ ሰጥቶታል። ከ7 ዓመት በኋላ ግን ትእዛዘ እግዚአብሔርን ጥሶ ሕገ እግዚአብሔርን አፍርሶ ዕፀ በለስን በልቶ ከገነት ተሰደዋል። እርሱም ልባዊ ነውና እግዚአብሔር ይቅር ይለኛል፣ እግዚአብሔር ይምረኛል ብሎ ሱባኤ ገባ። እግዚአብሔርም ሱባኤውን ተመለከተለት፣ ጸሎቱን ሰማለት፣ ጾሙን ተመለከተለት። ከዚህ በኋላ በሐሙስ ዕለት ወመንፈቃ ለዕለት እትወለድም ወለተ ወለትከ ወድህክ ውስተ መርህብከ ወእትቤዘወከ በመስቀሌ ወሞቴ ብሎ የተስፋ ቃል ሰጥቶት ነበረ። ይህንንም የተስፋ ቃል ለልጆቹ ነግሯቸው ነበረ። ልጆቹም እኩሉ በፀሐይ እኩሉ በጨረቃ እኩሉ በከዋክብት የሚቆጥሩ ሆኑ። ቁጥርም በዚህ ምክንያት ተጀምረዋልና 5500 ዘመን ሲፈጸም ከሰማያ ሰማያት ወርዶ ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በዚህ ምድር ላይ 30 ዓመት የሰውነትን ሥራ ሰርቶ 30 ዘመኑ በዮርዳኖስ ተጠምቆ ልጅነቱን አስመስክሮ ሳይውል ሳያድር ገዳመ ቆሮንቶስ ገባ። በገዳምም 40 ቀን 40 ሌሊት መዋዕለ ጾሙን ፈጽሞ ወደ ምድረ እስራኤል ገብቶ ትምህርት ተአምራት ጀመረ። የቃሉን ትምህርት የእጁን ተአምራት ሰምተው ከ10 አህጉር የተውጣጡ የ5 ገበያ ያህል ሕዝብ ተከተሉት። እነዚህንም አስከትሎ 3 ዓመት ከ3 ወር ሙሉ ሕገ ወንጌልን አስተማረ። አይሁድም 4 ቀን መክረው በ5ኛው ቀን ለመስቀል ሞት አሳልፈው ሰጡት። እርሱም በመስቀሉ በሞቱ ዓለምን አድኖ በ3ኛው ቀን ሙስና መቃብርን አጥፍቶ መቃብሩን ክፈቱልኝ፣ መግነዜን ፍቱልኝ፣ አፈሩን ግፉልኝ ሳይል በኃይሉ በስልጣኑ ተነስቶ በተነሳ በ40ኛው ቀን አረገ። ባረገ በ10ኛው ቀን
በተነሳ በ50ኛው ቀን ለደቀ መዛሙርቱ መንፈስ ቅዱስን ላከላቸው። እነርሱም ከብሌት ታደሱ፣ በአእምሮ ጎለመሱ። ሕጹፃን የነበሩ ፍጹማን ሆኑ፣ ፍሩሃን የነበሩ ጥቡዓን ሆኑ። ያልጠራ ያለየ አንድ ቋንቋ አንድ ልሳን የነበራቸው የጠራ የለየ 72 ቋንቋ ተገለጸላቸው። ከዚህም በኋላ በኢየሩሳሌም 1 ዓመት ያህል ኖሩ። ወነበሩ ዓመተ ፍጽምተ በኢየሩሳሌም እንዳለ ግብረ ሐዋርያት። ከዚህም በኋላ ከሕዝቡ ጋር በመሆን ጾመ አርባን ይጾሙ ነበር። በዓለ ትንሣኤንም ያከብሩ ነበር። አጿጿሙን ግን ለውጠውታል፣ ቀይረውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ምንም ሳይቀምስ ጾሞ ነበርና እነርሱም ሥጋ ቅቤ ወይን ሳንቀምስ እየዋልን እህል ውሃ ብንቀምስ ዕዳ አይሆንብንም አሉ። ጾመ አርባም በጥር 11 ቀን ተጀምሮ የነበረ ከሰኞ አይውጣ እንጂ በየካቲትም በመጋቢትም ይሁን አሉ። ከሰሙነ ሕማማት ተለይቶ የነበረ ከሰሙነ ሕማማት ጋር ይያዝ አሉ። በዓለ ትንሣኤንም በመጋቢት 29 ተጀምሮ የነበረ ከዕለተ እሁድ አይውጣ እንጂ በሚያዝያ ይሁን አሉ። አበዊነ ሐዋርያት አፍለስዎ ለጾመ አርባ ወአስተላጸቅዎ ምስለ ሰሙነ ሕማማት እንዲል አውሻህር። ሳዊሮስ ዘእስሞናይን የሚባል ሊቅ አባቶቻችን ሐዋርያት ለስብከተ ወንጌል ሲፋጠኑ ነበርና ቁጥሩን ለይተው አላስተማሩም። ከነርሱ በኋላ የመጡ ከሐዋርያትና ከ72 አርድእት በኋላ የተነሱ መምህራን ቁጥር በጠፋባቸው ጊዜ የጾመ አርባን ጥንተ ጾም ጥር 11 ቀን ፍጻሜውን ደግሞ አማእስራሁ ለየካቲት ሆነባቸውና ድራረ ጥምቀትን ጾመው በዓለ ጥምቀትን አክብረው ከጥምቀት በኋላ 39 ቀን እየጾሙ በመሃል አርፈው በዓል ሳይሉ ሰሙነ ሕማማትን ጾመው መጋቢት 29 ቀን በዓለ ትንሣኤን ያከብሩ ነበረ። እንዲህ እያለ ሲወርድ ሲያያዝ ከድሜጥሮስ ደረሰ። ድሜጥሮስ ማለት መስታወት ማለት ነው። መስታወት በጥርስ ያለውን እድፍ በራስ ያለውን ጉድፍ ያሳያልና እርሱም የተሰወሩ አጽዋማትና በዓላትን ለይቶ ያሳያልና። አንድም ድሜጥሮስ ማለት መነጽር ማለት ነው። መነጽር የራቀውን አቅርቦ የተበተነውን ሰብስቦ የረቀቀውን አጉልቶ ያሳያልና ይህም የተሰወሩ የራቁ ዘመናትን አቅርቦ የተበተኑ አጽዋማትን ሰብስቦ ያሳያልና። የዚህ ጥንተ ነገሩ እንደምን ነው ቢሉ የእስክንድርያ ሊቀ ጳጳሳት ነው። ሁለት ወንድማማቾች ነበሩ። አንዱ የድሜጥሮስ አባት ነው፣ አንዱ ደግሞ የልዕልተወይን አባት ነው። የልዕልተወይን ወላጆች ቀድመው አረፉ። ከዚህ በኋላ ልዕልተወይን በአጎቷ ቤት በድሜጥሮስ ቤት አደገች። ዘመነ ተዋስኦ በደረሰ ጊዜ ከሩቅ እንዳያጋቧቸው ተራርቀው ይቀራሉ አሉ። ከቅርብ እንዳያጋቧቸው ደግሞ አረማውያን የበዙበት ክርስቲያኖች ያነሱበት ዘመን ነውና ሕንፃ ሃይማኖት ንጽሐ ሃይማኖት ከሚፈርስ ሕንፃ ሥጋ ንጽሐ ሥጋ ይፍረስ ብለው ሁለቱን አጋቧቸው። ከዚህ በኋላ ሥርዓተ መርአዊ ወመርአት ያድርሱ ብለው መጋረጃ ጥለውባቸው ሄዱ። እርሷም አንተ እንዲህ ያለ ነገር የሰራኸው ዝምድና የንቀህ ነውን አለችው። እርሱም የአባቴና የእናቴ ፈቃድ ልፈጽም ብዬ ነው እንጂ ዝምድናውንስ አልናቁም አላት። እንግዲያውስ ፈቃድሽ ከሆነ አንተውምን አላት። እርሷም እሺ አለችው። እንግዲያውስ ብንለያይ አንቺን ለሌላ እኔም ለሌላ ይድሩናል፣ ስለዚህ መስለን እንኑር ብለው በአንድ ልብስ እየለበሱ በአንድ አልጋ ላይ እየተኙ በግብር ሳይተዋወቁ 48 ዘመን ያህል ኖሩ። የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ ቀኝ ክንፉን ለእርሱ ግራ ክንፉን ደግሞ ለእርሷ ያለብሳቸው ነበር። በነግህም በአምሳለ ርግብ ወጥቶ በመስኮት ሲወጣ ይታያቸው ነበር። በእነሱ ዘመን የነበረው ሊቀ ጳጳሳት ሉኪዮስ ይባላል። እርሱም በሸመገለ ጊዜ ከኔ በኋላ የሚሾመውን እንዲገልጽልን ብሎ ከሩቅ ያሉትን በክታብ ከቅርብ ያሉትን በአዋጅ ሰብስቦ እዘኑ፣ ተክዙ፣ ጹሙ፣ ጸልዩ፣ ሱባዔ ግቡ አላቸው። አባታችን አንተ እዘንልን፣ አንተ ተክዝልን፣ አንተ ጾምልን፣ አንተ ሱባዔ ግባልንና እግዚአብሔር ይገልጽልሃል አሉት። እርሱም እናንተም እኔም እንጸልይ እንተክዝ አላቸው። ከዚህ በኋላ ሱባዔ ቢገባ የእግዚአብሔር መልአክ ተገልጾለት ካንተ በኋላ የሚሾመው ያለ ጊዜው ያለ ወቅቱ የደረሰ የወይን እሸት የወይን ዘለላ ይዞልህ ይመጣል አለው። ድሜጥሮስ መስተገብረ ምድር ነውና እርፍ አርቆ ተክል አጽድቆ ይኖራል። ከዕለታት በአንድ ቀን
ወደ ወይን ቦታ ወይኑን ለማቃናት በሄደ ጊዜ ያለ ጊዜው ያለ ወቅቱ የደረሰ እሸት የወይን ዘለላ አገኘ። እርሱም ይዞት ወደ ሚስቱ አመጣው። ሚስቱም እንዲህ አለችው፣ ይህንንስ ያለ ጊዜው ያለ ወቅቱ የደረሰ ነውና እኛ ልንበላው አይገባም። ወደ ሊቀ ጳጳሱ ወስደህ ተባርከህበት አቡነ ዘበሰማያት ተቀብለህበትና አለችው። እርሱም ይዞ ሄደ። እንዲህ ያለ ሰው ቆሟል አሉት። ግባ በሉት አላቸው። እርሱም ገብቶ ተባርኮ አቡነ ዘበሰማያት ተቀብሎ በሚወጣበት ሰዓት ከኔ በኋላ የሚሾመው ይህ ነውና አይሆንም ቢላችሁ በግድ ሹሙት፣ ግድ በሉት አላቸው። ከዚህም በኋላ ሳይቆይ ሊቀ ጳጳሱ አረፈ። እነርሱም ሂደው ተሾምልን፣ ተሸለምልን አሉት። በማርቆስ በንጹሑ በድንግል ወንበር እኔ ሕጋዊው፣ እነሆ በሊቁ ወንበር ደግሞ እኔ ያልተማርኩት እንዴት ይሆናል አላቸው። እነርሱም አባታችን ነግሮናልና የግድ አሉት። እርሱም ሕጉንና ሥርዓቱን ንገሩኝ አላቸው። እንግዲያው ሕጉንና ሥርዓቱንማ አልተማርኩም ብትለን ነው እንጂ አባታችን አንቀጸ ብፁዓንን አንቀጸ አባግዕን አንብቦ ተርጉሞ ይነግረን ነበር አሉት። እርሱም እንኳን ትርጓሜው ንባቡ አልተማረውም ነበር። ወዲያውኑ እግዚአብሔር መንፈስ ቅዱስ ገልጾለት አንቀጸ ብፁዓንን አንቀጸ አባግዕን አንብቦ ተርጉሞ ነግሯቸዋል። እግዚአብሔር መንፈስ ቅዱስን በዚያው ዕለት ብሉያትንና ሐዲሳትን ገልጾለታል። በዚያም የበቃ ሆነ። ምዕመናን ለቅዱስ ቁርባን ሲመጡ አንተ በቅተሃል ተቀበል፣ አንተ ግን አልበቃህም ተከልከል ይላቸው ጀመር። እነርሱም እጨጌነት ከሚስቱ እንዲሉ በንጹሑ በቅዱሱ በድንግሉ ወንበር ከነሚስቱ መቀመጡ ሳያንስ እኛን በጉባኤ መካከል ኃጢአታችንን እየገለጠ ይናገርብናል እንዴ ብለው በሐሜት የሚጎዱ ሆኑ። የእግዚአብሔር መልአክም ተገልጾ ኢትፍቅድ አድኅኖ ርእስከ ለባሕቲትከ አላ ክስት ምስጢረ ዘሃሎ ማእከሌከ ወማእከለ ብእሲትከ አለው። እርሱም ውዳሴ ከንቱ ይሆንብኛል ብዬ ነው እንጂ ብሎ ከቅርብ ያሉትን በአዋጅ ከሩቅ ያሉትን በክታብ ሰብስቦ እሳት አንድዳችሁ ጠብቁኝ አላቸው። ሎሞ ይባስ ብሎ ቀደም ብሎስ አንተ በቅተሃል ተቀበል፣ አንተ አልበቃህም ተከልከል እያለ ሲከለክለን ነበር። ደግሞ ዛሬ በእሳት ሊያጋየን በእሳት ሊያቃጥለን ነውን አሉ። እንዲህም ሲጨነቁ ቆዩ። እርሱም ወደ ቤተ መቅደሱ ገብቶ ቅዳሴውን ፈጽሞ ልብሰ ተክህኖውን እንደለበሰ በፍህሙ እየተመላለሰ ያጥን ጀመር። ከዚህ በኋላ ከምቋመ አንስት ልዕልተ ወይንን ጠርቶ ስፊ አጽፈኪ አላት። እርሱም በእጁ ፍሙን እሳቱን እያፈሰ ከመጎናጸፊያዋ ላይ አኖረላት። እርሷም በሕዝቡ መካከል ዞራ እጅ ነስታ ተመልሳ መጥታ እሳቱን ፍሙን ብታፈሰው ከፈትሏ ከሐራዋ እንኳን አንድ አልቀነበረም ወይም ደግሞ አልጠቆረም። እነርሱም ይህንን ያደረግከው ለምንድን ነው አሉት። እኔስ ልከብርበት፣ ልሸለምበት፣ ልሾምበት፣ ልበላበት፣ ልጠጣበት ብዬ አይደለም። ነገር ግን እናንተ በሐሜት ስትጎዱ መልአኩ መጥቶ ነገሩን ግለጽላቸው ቢለኝ ነው እንጂ አላቸው። ይኸውም እኔና እርሷ እኔም ወንድ እንደሆንኩ እርሷም ሴት እንደሆነች በግብር አንተዋወቅም አላቸው። እነርሱም ኦ አቡነ ስረይ ለነ ብለው ከእግሩ ወደቁ። እርሱም ይፍታህ ወይስረይ ይህድግ ወያንጽህ እግዚእነ ኢየሱስ ክርስቶስ ብሎ አስተስርዮላቸዋል። ስርየትና ኑዛዜ ከዚህ ተጀምረዋል ይላሉ። እርሱም ጾመ ነነዌን በዓተ ጾምን ጾመ ሐዋርያትን ከሰኞ ደብረ ዘይትን በዓለ ሆሳዕናን በዓለ ትንሣኤን በዓለ ጰራቅሊጦስን ከእሁድ በዓለ ስቅለትን ከዓርብ ርክበ ካህናትንና ጾመ ድኅነትን ከሮብ በዓለ ዕርገትን ከሐሙስ ባይወጣ ብሎ ይመኝ ነበረ። መልአኩም ተገልጾ ሐሳብ በምኞት ብቻ ይፈጸማልን? ሱባኤ ገብተህ እየው አለው። ከሌሊቱ 23 ሱባኤ ከቀኑ ደግሞ 7 ሱባኤ ግባና እየው ይገለጽልሃል አለው። ምን ነው የሌሊቱን አብዝቶ የቀኑን አሳነሰው ቢሉ በቀን የተበደለ ሲያስክስ፣ የተቀማ ሲመልስ፣ ሲያስተምር፣ ሲገስጽ፣ ሲመክር፣ የታመመ ሲጠይቅ ይውላልና በሌሊት ግን ይህን ያህል ሁሉ ስለሌለ እነሆ የሌሊቱን አብዝቶ የቀኑን አሳነሰው። ይኸውም የሌሊቱ ሱባኤ 23 ነው። 23 ሲባዛ 7 ስንት ይሆናል? 161 ለ30 ብናካፍለው ስንት ይደርሳል? 530 ደርሶ 11 ይቀራል። ይህንንም አበቅቴ በለው አለው። አበቅቴ ማለት ስፍራ ሌሊት፣ ራእየ ሌሊት፣
ሌሊት የሚሰፈርበት ሌሊት የሚቆጠርበት ማለት ነው። ተረፈ ዓመትም ይለዋል። የቀኑን 7 ሱባኤ 7 ሲባዛ 7 ስንት ይሆናል? 49። ለ30 ብናካፍለው 1 ደርሶ 19 ይተርፋል። ይህንንም 19 መጥቅ በለው አለው። መጥቅ ማለት ጸዋዒ፣ አስተጋባኢ፣ አሰባሳቢ፣ ጠሪ ማለት ነው። ክብራሰ ለመጥቅ ይተአመር ቀዳሚ በሎ ሶበ ይጠቁ መጥቃ ካህናት በቤተ መቅደስ እመሂ ዘእጽ ወእመሂ ዘእብ እመሂ ዘብርት ወእመሂ ዘሐፂን ከቤት ጋቡ ካህናት ውስተ ቤተ መቅደስ ከማሁ ውእቱኒ መጥቅ ያስተጋብ አጽዋማተ ወበዓላተ ለኩሉ ዓመተ ዓለም እንዲል። አበቅቴና መጥቅ ሁልጊዜም 30 ናቸው። አበቅቴ ቢበዛ መጥቅ ያንሳል፣ መጥቅም ቢበዛ አበቅቴ ያንሳል እንጂ ከ30 አይበልጡም፣ ከ30 አይወርዱም። መጥቅ ወአበቅቴ ክልኤሆሙ እያርጉ እም30 ወእይወርዱ እም30 ወትረ ይከውኑ 30 ይላል። እርሱም በ7 አዕዋዳት አውዶ በ91 ማኅተም አትሞ ለሦስቱ ሊቃነ ጳጳሳት በኢየሩሳሌም ላለው ኤጲስቆጶስ 4ኛ ልኮላቸዋል። ወንድማችን ደግ ነገር፣ መልካም ነገር፣ በጎ ምስጢር ተገለጸለት እንጂ አሉት። ይህም እንዲታወቅ ሕዝቡንና አሕዛብ በአንድ ላይ ሆነው በዓለ ትንሣኤን በዕለተ እሑድ ማክበር ጀመሩ። እስከዚህ ድረስ ያለው መቅድም ይባላል። የፀሐይ ጽንታት 3 ናቸው። ዓለም የተፈጠረበት ዘመን የተቆጠረበት ዕለተ እሑድ ጥንተ ዕለት፣ አዝርዕት፣ አትክልት፣ እጽዋት የተፈጠሩበት ዕለተ ሰሉስ ጥንተ ቀመር፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ዕለተ ረቡዕ ጥንተ ኦን ይባላል። ስማ ለፀሐይ ኦን ይእቲ እንዲል ዓለም ከተፈጠረ ዘመን ከተቆጠረ በፀሐይ አቆጣጠር እስከ ዛሬ ድረስ 7518 ዘመን ነው። በጨረቃ ደግሞ 7748 ዘመን ነው። ይህንንም ዓመተ ዓለም ይለዋል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት ያለው ዘመን 5500 ዘመን በፀሐይ በጨረቃ ደግሞ 5668 ዘመን ነው። ይህንንም ዓመተ ኩነኔ ዓመተ ፍዳ ይለዋል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ ያለው ዘመን በፀሐይ 2018 ዘመን ነው። በጨረቃ ደግሞ 2079 ዘመን ነው። ይህንንም ዓመተ ምሕረት ዓመተ ስጋዌ ይባላል። ለዚህም መቁጠሪያ መስፈሪያ 7 አዕዋዳት አሉት። አውደ ዕለት፣ አውደ ወር፣ አውደ ዓመት፣ አውደ አበቅቴ፣ አውደ ፀሐይ፣ አውደ ማኅተም፣ አውደ ቀመር ይባላሉ። እነዚህም 3ቱ በዕለታት 4ቱ ደግሞ በዓመታት ይቆጠራሉ። በዕለታት የሚቆጠሩት አውደ ዕለት፣ አውደ ወር፣ አውደ ዓመት ናቸው። በዓመታት የሚቆጠሩት ደግሞ አውደ አበቅቴ፣ አውደ ፀሐይ፣ አውደ ማኅተም፣ አውደ ቀመር ናቸው። አውደ ዕለት የሚባለው ከእሁድ እስከ ቅዳሜ ያሉት 7 ዕለታት ናቸው። እነዚህም አውራህን ለማስገኘት በ7 ሲመላለሱ ይኖራሉ። አውደ ወር የሚባለው በጨረቃ አንድ ጊዜ 29 አንድ ጊዜ 30 ነው። በፀሐይ ግን ሁልጊዜ 30 ነው። እነዚህም ዓመታትን ለማስገኘት በየወሩ በ30 ሲመላለሱ ይኖራሉ። አውደ ዓመት የሚባለው በጨረቃ 354 ቀን ከ22 ኬክሮስ ነው። በፀሐይ ደግሞ 365 ቀን ከ15 ኬክሮስ ነው። ወበከመ ይትዋለዳ አውራ እምዕለታት ወዓመታት እምአውራ እንዲል። አውደ አበቅቴ የሚባለው 19 ዘመን ነው። በዚህም ፀሐይና ጨረቃ ዑደታቸውን መንገዳቸውን ፈጽመው የሚገናኙበት በተፈጠሩበት መንገድ ተራክቦ የሚያደርጉበት ነው። አውደ ፀሐይ 28 ዘመን ነው። በዚህም ዕለትና ወንጌላዊ ይገናኙበታል። ዕለቱ ዕለተ ረቡዕ ነው። ወንጌላዊው ማቴዎስ ነው። ምነው ዕለቱን ፀሐይ ያለው? እስመ በትእዛዝከ ይቀውም ዕለት እንዲል። ወንጌላዊውን ፀሐይ ያለው ቢሉ አንትሙ ውእቱ ብርሃኑ ለዓለም ካለው አንዱ እርሱ ነውና። አውደ ማኅተም 76 ዘመን ነው። 76 ዓመት ነው። በዚህም አበቅቴና ወንጌላዊ ይገናኙበታል። አበቅቴው 18 ነው። ወንጌላዊው ደግሞ ዮሐንስ ነው። ምን ነው ማኅተም አለው? አበቅቴው ለአበቅቴው ወንጌላዊው ለወንጌላዊው
ፍጻሜ ነውና። አውደ ቀመር 532 ዘመን ነው። በዚህም ሦስቱ ዕለት አበክቴ ወንጌላዊ ይገናኙበታል። ዕለቱ ሰሉስ ነው። ዕለቱ ለጥንተ ቀመር ሰሉስ እንዲል አበክቴው አልባ አበክቴ ነው። ወንጌላዊው ደግሞ ማቴዎስ ነው። እነዚህም ሦስቱ ቀመር ተብለው ይጠራሉ። አውደ አበክቴ ንዑስ ቀመር፣ አውደ ማኅተም ማዕከላዊ ቀመር፣ አውደ ቀመር ደግሞ አብይ ቀመር ይባላል። የ2018 ዓመተ ምህረት ወንበር ዓመተ አበክቴ ለማውጣት 7518 ዘመንን ለአብይ ቀመርም ማካፈል ይቻላል፣ ለማዕከላዊ ቀመርም ማካፈል ይቻላል፣ ለንዑስ ቀመርም ማካፈል ይቻላል። ሁሉም ውጤቱ ተመሳሳይ ነው። ነገሩ እንዲያጥርልን በንዑስ ቀመር እንቀምረዋለን። ንዑስ ቀመር ማለት 19 ብለናል። አሁን ሂሳቡን በጋራ እንሰራለን ማለት ነው። የዘንድሮ የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ወንበር ወይም ደግሞ ዓመተ አበክቴ ለማውጣት 7518ን ለ19 ማካፈል። ባሕረ ሐሳብ ሕግ በነጥብ ማካፈል አይቻልም፣ ቀሪውን መያዝ ነው እንጂ። ስለዚህ እናካፍለው ሁላችንም። 7518ን ለ19 ስንት ይሆናል? 395 ደርሶ ስንት ይቀራል? 13 ይቀራል። ስለዚህ ቀሪውን 13 እንይዛለን። ወንበርን ለማግኘት አንዱን እንቀንሳለን። አሃደ አይትት ለዘመን ይላል። ስለተጀመረ ተቆጠረ፣ ስላልተፈጸመ ታተተ ይለዋል። ከ13 ሲቀነስ አንድ ስንት ይሆናል? 12 ይሆናል። የ2018 ዓመተ ምህረት ዓመተ አበክቴ ወይም ወንበር 12 ወጣ ይለዋል። ወንበሩ 12 ሆነ ማለት ነው። አበክቴውን ለማግኘት ደግሞ ያገኘነውን ወንበር ወይም 12ን በጥንተ አበክቴ እናባዛዋለን። ጥንተ አበክቴ ቅድም 11 ብለነዋል። 11 ሲባዛ 12 11 ሲባዛ 12 132 ለ30 እናካፍለው፣ ቀሪውን ነው የምንይዘው። ስንት 30 ይደርሳል? 430 አይደል? 430 ደርሶ ስንት ይቀራል? 12። ስለዚህ ትርፉን 12 እንይዛለን። የ2018 ዓመተ ምህረት አበክቴ ስንት ወጣ? 12። ወንበሩና አበክቴው እንዳጋጣሚ አንድ ሆነዋል። ወንበሩም 12 ነው፣ አበክቴውም ስንት ነው? 12 ነው። የ2018 ዓመተ ምህረት መጥቀን ለማወቅ 12ን በጥንተ መጥቀ እናባዘዋለን፣ ወይም ወንበሩ በጥንተ መጥቀ እናባዘዋለን። ጥንተ መጥቀ ማለት 19 ነው። 19 ሲባዛ 12 የለም ይሰን 12 ሲባዛ 19 228 ስንት ነው? አታባዙም እንዴ? ማባዛት እኮ ችግር የለም። 228 ይሆናል። ስንት ይሆናል? 228። አሁንም ለ30 እናካፍለው። ስንት 30 ይደርሳል? ቀሪውን ለማየት ማለት ነው። ስንት 30? 7 30 7 30 ስንት ይሆናል ማለት ነው? 210 ይሆናል። ስንት ይቀራል? 18። የ2018 ዓመተ ምህረት መጥቀ ስንት ወጣ? 18 ወጣ ይለዋል። አሁን እንደምረው 12 ሲደመር 18 ስንት ሆነ? 30 መጥቀ ወአበክቴ ክልኤሆሙ እያርጉ 30 ወይወርዱ 30 ወትረ ይከውኑ 30 ማለት ይሄ ነው። የ2018 ዓመተ ምህረትን ወንጌላዊውን ለማግኘት 7518ን ለ4 እናካፍለዋለን። ያለ ቀሪ ከመጣልን ዮሐንስ ይሆናል። 1 ከቀረ ማቴዎስ፣ 2 ከቀረ ማርቆስ፣ 3 ከቀረ ደግሞ ሉቃስ ይሆናል። 7518ን ለ4 አካፍሉት። እንጠብቃችሁ። ስንት ይሆናል? 7518ን ለ4 ብናካፍለው 1879 ደርሶ 2 ይቀራል። ስለዚህ 2 ከቀረ ወንጌላዊ ማን ይሆናል? ማርቆስ ይሆናል። በዚህ ታወቀ። ርዕሰ አውደ ዓመትን ዕለተ ዮሐንስን ለማወቅ ዛሬ ያለንበትን ቀን ለማወቅ ደግሞ መጠነ ራቤቱን ወይም ደግሞ ለ4 ስናካፍለው ያገኘነው አለ። መጠነ ራቤት ወይም ደግሞ 1879 ሲደመር 7518 ስንት ይሆናል? 9397 ደምሮ ታይዟቸው 7518 ሲደመር 1879
397 ይሆናል። ይህንን ለ7 እናካፍለዋለን። ለዕለታት 7 ዕለት ስላለን ማለት ነው። ከዛ ቀሪውን እንይዛለን። ለዕለታት ለ7 እናካፍለው ስንትን 9397ን ለ7 ብናካፍለው 1312 አይደል? ደርሶ ስንት ይቀራል? 3 ይቀራል። በዕለታት ደግሞ እኩል ከሆነ ሰኞ፣ 1 ከቀረ ማክሰኞ፣ 2 ከቀረ ሮብ፣ 3 ከቀረ ሐሙስ። ስለዚህ ስንት ቀረ ዘንድሮ? ተረፉ ስንት ነው? 3። ስለዚህ ርዕሰ አውደ ዓመት ዕለተ ዮሐንስ መቼ ሆነ? ሐሙስ ሆነ ይለዋል። ከዚህ በኋላ አጽዋማትንና በዓላትን ለማግኘት መጥቅዕን መያዝ ነው። መጥቅዕ ቢበዛ በመስከረም ላይ ንዛ፣ መጥቅዕ ቢያንስ ደግሞ ከጥቅምት ዳስ ይላሉ አባቶቻችን። መጥቅዕ ከ14 በላይ ከሆነ በመስከረም ይውላል። ከ14 በታች ከሆነ ደግሞ በጥቅምት ይውላል። የዘንድሮ መጥቅዕ ስንት ነው አልን? 18። ስለዚህ ከስንት በላይ ነው? ከ14 በላይ ነው። መቼ ይውላል? የት ላይ ይውላል? መስከረም ላይ ይውላል። የመስከረም መባቻ መቼ ነው? ሐሙስ። ሐሙስ ለሐሙስ 8፣ ሐሙስ ለሐሙስ 15፣ ሐሙስ ለሐሙስ 15፣ ዓርብ 16፣ ቅዳሜ 17፣ እሁድ 18። የዕለታት ተውሳክ ከቅዳሜ ይጀምራል። የቅዳሜ ተውሳክ 8 ነው። የእሁድ ተውሳክ 7 ነው። የሰኞ ተውሳክ 6 ነው። የማክሰኞ ተውሳክ 5 ነው። የሮብ ተውሳክ 4 ነው። የሐሙስ ተውሳክ 3 ነው። የዓርብ ተውሳክ 2 ነው። ከየት ተገኘ ሲባል በዓለ መጥቅዕ ሳኒታ ጀምሮ እስከ ነነዌ ያለው ብንቆጥረው 128 ቀን ይሆናል። በ430 ብንገድፈው ስንት ይቀራል? 8። ስለዚህ የቅዳሜ ተውሳክ ከዚህ ተገኘ 8ቱ። የእሁድም የሰኞም እንዲህ እያለ ይቀጥላል ማለት ነው። ስለዚህ እሁድ ስለዋለልን መጥቅዓችን ስንት አለን? 18። 18 እና 7 ስንት ነው? ደምሮ አሁን መደመር ነው። ከዚህ በኋላ ስንት ነው? 25 ነው። መባጃ ሐመር ወይም ደግሞ የዘንድሮ ጾመ ነነዌ 25 ነው ማለት ነው። ጾመ ነነዌ የት እንደዋለ ለማወቅ መጥቅዕ በመስከረም ከዋለ ነነዌ መቼ ይውላል? በጥር ይውላል። መጥቅዕ በጥቅምት ከዋለ ደግሞ ነነዌ በየት ይውላል? በየካቲት ይውላል። ስለዚህ መጥቅዕ 18 ነው የሆነው፣ መስከረም ላይ ነው የዋለው። መጥቅዕ መስከረም ላይ ከዋለ ነነዌ ደግሞ በመቼ ይውላል? በጥር ይውላል ማለት ነው። ስለዚህ የዘንድሮ የ2018 ዘመነ ማርቆስ ወንጌላዊ ጾመ ነነዌን ለማውጣት መባቻ ሐመሩን መያዝ ነው። ጥር 25 ማለት ነው። ስለዚህ የጥር መባቻ መቼ ነው? የመስከረም ማግስት ነው ማለት ነው። የመስከረም ማግስት ዓርብ ነው። እስኪ ቁጠሩት። አሁን መስከረም ሐሙስ ከባተ ጥቅምት መቼ ይውጣል? ቅዳሜ አይደል? ህዳርስ ሰኞ፣ ታኅሳስስ እሮብ፣ ጥርስ ዓርብ ይውጣል ማለት ነው። ዓርብ ለዓርብ 8 ንገሩኝ። ዓርብ ለዓርብ ስንት? ቀጥሉበት። ዓርብ ለዓርብ 15፣ ዓርብ ለዓርብ 22፣ ቅዳሜ 23፣ እሁድ 24፣ ሰኞ 25። የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ ነነዌ ጥር በባተ ስንት ይሆናል? 25 ይውላል። የአብይ ጾም ለማውጣት የአብይ ጾም ተውሳክ 14 ነው። ይኸውም ከየት ተገኘ ቢባል ከነነዌ ሳኒታ ማግስት ጀምረን እስከ አብይ ጾም ብንቆጥር 14 ይሆናል። ከ30 በታች ሲሆን ስለሆነ አንገልፈውም። የደብረ ዘይት ተውሳክ 11 ነው። ይኸውም ከነነዌ ሳኒታ ጀምረን እስከ ደብረ ዘይት ብንቆጥር 41 ይሆናል። 30 ብናካፍለው 11 ይሆናል። የሆሳዕና ተውሳክ 2 ነው። ይኸውም ከነነዌ ማግስት ጀምረን እስከ ሆሳዕና ብንቆጥር 62 ይሆናል። በ230 ብንገድፈው 2 ይተርፋል። የስቅለት ተውሳክ 7 ነው። ይኸውም ከነነዌ ማግስት ጀምረን እስከ ስቅለት ብንቆጥር 67 ይሆናል። በ230 ብንተወው ወይም ደግሞ ለ30 ብናካፍለው 230 ደርሶ ስንት ይቀራል? 7 ይቀራል። ስለዚህ የስቅለት ተውሳክ ስንት ይሆናል? 7 ይሆናል። የትንሣኤ ተውሳክ 9 ነው። ይኸውም ከነነዌ ማግስት ጀምረን እስከ ትንሣኤ ብንቆጥር 69 ይሆናል። 60ውን ስንተው 9ን እንይዛለን። የርክበ ካህናት ተውሳክ 3 ነው። ይኸውም
ከነነዌ ማግስት ጀምሮ እስከ ርክበ ካህናት ያለው 93 ቀን ነው። በ330 ብንተወው ስንት ይቀርልናል? 3 ይቀራል ማለት ነው። የርክበ ካህናት ተውሳክ 3 ይሆናል። የበዓለ ዕርገት ተውሳክ 18 ነው። ይኸውም ከየት ተገኘ ቢባል ከነነዌ ማግስት ጀምረን እስከ በዓለ ዕርገት ብንቆጥር 108 ቀን ይሆናል። ይኸውም በ330 ብንገድፈው 18 ይቀራል። የዕርገት ተውሳክ 18 ይሆናል። የበዓለ ጰራቅሊጦስ በዓለ መንፈስ ቅዱስ ተውሳክ 28 ነው። ይኸውም ከነነዌ ማግስት ጀምረን እስከ በዓለ ጰራቅሊጦስ ብንቆጥር 118 ቀን ይሆናል። በ330 ብንገድፈው 28ን እናተርፋለን፣ ወይም ደግሞ 28 ትርፍ ይኖረናል። በዚህም የበዓለ ጰራቅሊጦስ 28 ይሆናል። የጾመ ሐዋርያት ተውሳክ 29 ነው። ይኸውም ከነነዌ ማግስት ጀምረን እስከ ጾመ ሐዋርያት ብንቆጥር 119 ቀን ይሆናል። ይኸውም በ330 ብንገድፈው 29 ይተርፍልናል። የጾመ ሐዋርያት ተውሳክ 29 ይሆናል። የጾመ ድኅነት ተውሳክ 1 ነው። ይኸውም ከነነዌ ማግስት ጀምረን እስከ ጾመ ድኅነት ብንቆጥር ስንት ቀን ይሆናል? 121 ቀን ይሆናል። በ430 ብንተወው 4 ጊዜ 30 120 ነው አይደል? 1 የጾመ ድኅነት ተውሳክ 1። አሁን አብይ ጾምን እናውጣ። የ2018 ዓመተ ምህረት አብይ ጾም ለማግኘት ነነዌን እንይዛለን። 25 ሲደመር የጾመ 40 የአብይ ጾም ተውሳክ 14 14 እና 25 ደምሮ አሁን 39 ለአንድ 30 ማካፈል ስንት ይቀራል? 9። የካቲት መባቻው መቼ ነው? የካቲት የሚብተው መቼ ነው? ጥርን መቼ አባት ነው? ዓርብ። እሁድ ይብታል ማለት ነው። እሁድ ለእሁድ ንገሩኝ። 8 ሰኞ 9 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ የጾም መግቢያ የካቲት 9 ይሆናል ማለት ነው። ደብረ ዘይትን ለማግኘት የበዓለ ደብረ ዘይት ተውሳክ ስንት ነው? 11 ነው። 11 እና 25 አምጡት 36 አይደል? ለ30 ብናካፍለው 6 ይተርፍልናል። ስለዚህ የመጋቢት መባቻው መቼ ነው? ማክሰኞ። ማክሰኞ ለማክሰኞ 8። አሁን ወደ ኋላ እንመለስ ነው ማለት ነው። ከ8 በታች ስለሆነ አይደል? ማክሰኞ ለማክሰኞ 8፣ ሰኞ 7፣ እሁድ 6። የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ደብረ ዘይት መጋቢት 6 ይውላል ማለት ነው። የሆሳዕና ተውሳክ 2 ነው። 2 እና 25 27 መጋቢት 27። የመጋቢት መባቻው መቼ ነው? ማክሰኞ። ማክሰኞ ለማክሰኞ 8፣ ማክሰኞ ለማክሰኞ 15፣ ማክሰኞ ለማክሰኞ ስንት? 22፣ ማክሰኞ ለማክሰኞ 29 29። እንመለስ ወደ ኋላ። ሰኞ 28፣ እሁድ 27 መድኃኔዓለም ቀን ይሆናል ማለት ነው በዓለ ሆሳዕና። የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ሆሳዕና መጋቢት 27 ቀን ይውላል። የስቅለት ተውሳክ 7 ነው። 7 እና 25 ስንት ነው? 7 እና 25 32። ለ30 ብናካፍለው 2 ይቀራል። ሚያዝያ 2 ማለት ነው። ሚያዝያ የሚብተው መስከረም በባተበት ነው። መስከረም መቼ ነው የሚባተው? ዛሬ ማለት ነው፣ ሐሙስ። ስለዚህ የሚያዝያን ብተት ልክ እንደ ዛሬው ሐሙስ ይሆናል። ሐሙስ ለሐሙስ አንልም፣ ምክንያቱም ሐሙስ 1 ዓርብ 2 በዓለ ስቅለት የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ስቅለት ሚያዝያ 2 ቀን ይውላል። በዓለ ትንሣኤን ለማወቅ የትንሣኤ ተውሳክ 9 ነው። 9 እና 25 9 እና 25 34 ለ30 ብናካፍለው 1 ደርሶ 4 ይቀራል። የሚያዝያ መባቻ ልክ እንደ መስከረም ሐሙስ 1 ቁጥሩ ዓርብ 2 ቅዳሜ 3 እሁድ 4 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ትንሣኤ ሚያዝያ 4 ይውላል። የርክበ ካህናት ተውሳክ 3 ነው። 3 እና 25 28 ነው። ሚያዝያ 28 ሚያዝያ ይባተው ሐሙስ ነው። ሐሙስ ለሐሙስ 15 ሐሙስ ለሐሙስ 22 ሐሙስ ለሐሙስ 29
አንድ ቀን ወደ ኋላ ታግሶ ወደ ኋላ መልሶ ሮብ 28 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ርክበ ካህናት ሚያዝያ 28 ቀን ይውላል ማለት ነው። የዕርገት ተውሳክ 18 ነው። 18 እና 25 25ን መነሻችን ነው ማለት ነው፣ ማውጫችን ነው። 18 እና 25 43 አይደል? ለ30 ብናካፍለው አንድ 30 ደርሶ 13 ግንቦት 13 ግንቦት የሚብተው መቼ ነው? ቅዳሜ ለቅዳሜ 8 ቅዳሜ ለቅዳሜ 15 ወደ ኋላ እንመለስ። ዓርብ 14 ሐሙስ 13 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ዕርገት ግንቦት 13 ይውላል። በዓለ መንፈስ ቅዱስን በዓለ ጰራቅሊጦስን ለማግኘት የበዓለ መንፈስ ቅዱስ ተውሳክ 28 ነው። 28 እና 25 ስንት ነው? 53 ጎበዝ 53 በአንድ 30 ብንቶ ወይም በ30 ብናካፍለው 23 ይተርፍልናል። ግንቦት የባተው ቅዳሜ ለቅዳሜ 8 ቅዳሜ ለቅዳሜ 15 ቅዳሜ ለቅዳሜ 22 እሁድ 23 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ ግንቦት 23 ቀን ይውላል። ግንቦት 23 ቀን ይከበራል። ጾመ ሐዋርያት ተውሳክ 29 ነው። 29 ሲደመር 25 እዛው ላይ አንድ ደምሩበት 54 ይሆናል። 54ቱን ለ30 ብናካፍለው አንድ 30 ደርሶ ስንት ይቀራል? 24 ግንቦት የባተው ቅዳሜ ለቅዳሜ 8 ቅዳሜ ለቅዳሜ 15 ቅዳሜ ለቅዳሜ 22 እሁድ 23 ሰኞ 24 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ ሐዋርያት ግንቦት 24 ቀን ይጀመራል ማለት ነው። የጾመ ድኅነት ተውሳክ አንድ ነው። 1 እና 25 26 የግንቦት መባቻ ቅዳሜ ለቅዳሜ 8 ቅዳሜ ለቅዳሜ 15 ቅዳሜ ለቅዳሜ 22 እሁድ 23 ሰኞ 24 ማክሰኞ 25 ሮብ 26 የ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ ድኅነት ግንቦት 26 ይሆናል ማለት ነው። ናይ ዘመን ዚ ወንበር ንምርካብ 7518 ዓመተ ዓለም ንንኡስ ቀመር ንመቕሎ ንኡስ ቀመር ማለት 19 እዩ። ስለዚ ን19 ክመቐል ከሎ 395 በፂሑ 13 ይተርፍ። ወንበር ንምርካብ ኣሃደ ኣይተት ለዘመን ሓደ ጉድል ይብል። ካብ 13 ሓደ ክነጉድል ከለና ወንበር ክንደይ ይኾነልና? 12 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ወንበር ክንደይ ኮይኑ? 12 ኮይኑ ይበሃል። ኣበክቴ ንምርካብ እቲ ዝሓዝናዮ ወንበር ወይ ከዓ 12 ብጥንቲ ኣበክቴ ነባዝሖ ጥንቲ ኣበክቴ 11 ማለት እዩ። 11 ዝረብሖ 12 ቀልጥፎ ሕጂ 132 30 እንድሕር መቒልናዮ 430 በፂሑ ክንደይ ይተርፍ? 12 ስለዚ 12 ናይ ለም ዘመን ኣበክቴ ወይ ከዓ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ኣበክቴ 12 ወፂኡ ይበሃል። መጥቀ ንምርካብ እቲ ዝረኸብናዮ ወንበር ወይ ከዓ 12 ብጥንተ መጥቀ ነራብሖ ጥንተ መጥቀ 19 እዩ። 19 ዝረብሖ 12 228 ን30 እንድሕር መቒልናዮ 730 በፂሑ ክንደይ ይተርፍ? 18 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ መጥቅዕ ክንደይ ወፂኡ? 18 ዝተደመሮ 12 30 መጥቅዕ እንተበዝሐ ኣበክቴ ይንእስ ኣበክቴ እንተበዝሐ መጥቅዕ ይንእስ እምበር መጥቅዕን ኣበክቴን ተደሚሮም ካብ 30 ይዓብዩን ካብ 30 ከዓ ኣይነሱን። መጥቅዕ ወኣበክቴ ክልኤሆሙ እያርጉ 30 ወይወርዱ 30 ወትረ ይከውኑ 30 ከም ዝብል ዓመተ ወንጌላዊ ንምርካብ መጠነ ራብዒት መሓዝ ወይ ከዓ 7518 ዘመን ን4 ወንጌላውያን ምምቓል ማዕረ እንድሕር በፂሑ ዮሃንስ 1 እንድሕር ተሪፉ ማቴዎስ 2 እንድሕር ተሪፉ ማርቆስ 3 እንድሕር ተሪፉ ሉቃስ ይኸውን። 7518 ዓመት ን4 እንድሕር መቒልናዮ
حدا شحن شمون تميتن 79 بصيحو كندي ترف كلتا يترف سلازي لم زبل ونجلاوي منيو ماركوس إلنا يونزي أسعود آمت إلى يوحنس نمركب متأنا رابيت محازيو متأنا رابيتن شو عت شحن حمش تميتن 10 شمونتن مدمار متأنا رابيت مالت حدا شحن شمون تميتن 79 استدمروا 9 شحن 300 9 شوعتن نشوعتن مقلو حدا شحن 300 10 تخلتن مزيو 3 يترف 3 دحر تاريخو حموس يوعل سلازي كل تشحن 10 شمونتن عامه مرت رئيس عود عامت الى يوحنس لو من خبرو زلنا حموس وعيلو نبلو اصواماتن بعالاتن نمركب متق محازيو متق انت بزحه اب مسكرم انت واحد خعا اب تقمتي يوعل وي كعا يخبر كاب 14 للعل ندحر كوينو اب مسكرم كاب 14 تحت ندحر كوينو خعا اب تقمتي 14 ግን አይخونن ማለት እዩ ስለዚህ በአለመጥቅ መስከረም 18 ውዒሉ መስከረም 18 መዓዘ እዩ ንምባል መስከረም ዝባሓቶ መዓዘ እዩ ሐሙስ ሐሙስና ሐሙስ ሐሙስና ሐሙስ ሸሞንተ ሐሙስና ሐሙስ 15 ዓርቢ 16 ቀዳም 17 ሰንበት 18 ናይ ሰንበት ተውሳክ 7 እዩ ናይ ኤለታት ተውሳክ ካብ ቀዳሚ ዝጅምር ቀዳም 8 ሰንበት ከዓ 7 ስለዚ 18 ስለዝኾነ 18 ከዓ ሰንበት ስለዝወዓለ ናይ ሰንበት ተውሳክ ንሕዝ ናይ ሰንበት ተውሳክ 7 በአለመጥቅ ከዓ 18 18 ዝተደመሮ 7 25 መጥቅ መስከረም እንድሕር ኢሉ ጾመ ነነዌ ጥሪ ይውዕል ጥቅምት እንድሕር ኢሉ ከዓ ጾመ ነነዌ ለካቲት ይውዕል ስለዚህ ጥሪ 25 ጥሪ ዝብሕት መዓዘ እዩ ዓርቢ ዓርብ ናብ ዓርቢ 8 ዓርብ ናብ ዓርቢ 15 ዓርብ ናብ ዓርቢ 22 ቀዳም 23 ሰንበት 24 ሰኒ 25 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ ነነዌ ጥሪ 25 ውዒሉ ማለት እዩ ናይ ጾመ ርብዓ ተውሳክ 14 እዩ 14 ዝተደመሩ 25 39 ن30 ድሕር መቂልናዮ ሓደ ግዜ በፂሑ 9 ይተርፍ ስለዚ ለካቲት 9 ለካቲት ዝብሕት መዓዘ እዩ ሰንበት ሰንበት ናብ ሰንበት 8 ሰኒ 9 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ጾመ 40 ለካቲት 9 ይውዕል ማለት እዩ ናይ ደብረ ዘይት ተውሳክ 11 ዝተደመሮ 25 ይርዳና ላይ ወደ ሕጂ ቁጥሪ ንግርዳና ላይ ናብ ትግርኛ እንደግሞ ዘለና ማለት እዩ 11 ዝተደመሮ 25 36 ሓደ 30 ድሕር መቂልናዮ ሓደ 30 በፂሑ 6 ይተርፍ መጋቢት ዝብሕት ሰሉስ ናብ ሰሉስ ሰኒ ንድሕሪት ይባ ተሐላሊፍና ለሕጂ ሰኒ 7 ሰንበት 6 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ደብረ ዘይት መጋቢት 6 ይውዕል ናይ ሆሳዕና ተውሳክ ክልተ ዝተደመሮ 25 27 መጋቢት 27 መጋቢት መዓዝ ይብሕት ሰሉስ ናብ ሰሉስ 8 በሓደ ኮይንኩም ብሕብረት ሰሉስ ናብ ሰሉስ ሰሉስ ናብ ሰሉስ ሰሉስ ናብ ሰሉስ ሰሉስ ናብ ሰሉስ 29 ሰኒ 28 ንድሕሪት ሰንበት 27 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ሆሳዕና መጋቢት 27 ምስ መድኃኔዓለም ማለት እዩ ናይ ስቅለት ተውሳክ 7 ዝተደመሮ 25 25 32 ን30 ድሕር መቂልናዮ ሓደ 30 በፂሑ 2 ይተርፍ ሚያዝያ ዝብሕት ሐሙስ ሓደ ዓርቢ 2 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ስቅለት ሚያዝያ 2 ይውዕል ዘመነ ትንሣኤ በዓለ ትንሣኤ ንምርካብ ናይ ትንሣኤ ተውሳክ 9 ዝተደመሮ 25 ኣጆኹም 34
30 ገዲፍና ወይ ከአን ሓደ 30 ድሕር መቂልናዮ ሓደ 30 በፂሑ 4 ይተርፍ ሓሙስ ብሒቱ ሚያዝያ ሓሙስ ሓደ ዓርብ 2 ቀዳም 3 ሰንበት 4 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ትንሳኤ ሚያዝያ 4 ይውዕል ርክበ ካህናት ንምርካብ ናይ ርክበ ካህናት ተውሳክ 3 ተደምሮ 25 28 ሚያዝያ 28 ሚያዝያ ማዕዘ ብሒትናዮ ሚያዝያ ዝብሒት መስከረም ዝውሓቶ እዩ ስለዚህ ሎሚ መዓዝ ብሒቱ ሓሙስ ናብ ሓሙስ 8 ሓሙስ ናብ ሓሙስ 15 ሓሙስ ናብ ሓሙስ ረቡዕ ንድሕሪት ማለት እዩ ሓደ 28 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ ርክበ ካህናት ሚያዝያ 28 ይውዕል ናይ ዕርገት ተውሳክ ክንደይ እዩ 18 ዝተደመሩ 25 ኣጀኹም 43 ንሓደ ን30 ድሕር መቂልናዮ ሓደ 30 በፂሑ ክንደይ ተርፍ 13 ግንቦት መዓዝ ይብሕል ቀዳም ናብ ቀዳም ብሓባር ቀዳም ናብ ቀዳም ካልኣይ 15 ንድሕሪት ንመለስ ዓርቢ ሓሙስ ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ዕርገት ግንቦት ክንደይ ይውዕል 13 ይውዕል ናይ በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ ተውሳክ 28 እዩ 28 ዝተደመሩ 25 ኣጀኹም ልትቀብሉ በፂሕና ኢና 28 ዝተደመሩ 25 53 ን30 ድሕር መቂልናዮ ሓደ 30 በፂሑ 23 ይተርፍ ግንቦት መዓዝ ፊትናዮ ቀዳም ናብ ቀዳም ሰንበት 23 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ መንፈስ ቅዱስ በዓለ ጰራቅሊጦስ ግንቦት 23 ይውዕል ጾመ ሐዋርያት ንምርካብ ናይ ጾመ ሐዋርያት ተውሳክ 29 ዝተደመሮ 25 ኣጆም 54 ን30 ድሕር መቂልናዮ ሓደ 30 በፂሑ ክንደይ ተርፍ 24 ግንቦት መዓዝ ፊትናዮ ቀዳም ናብ ቀዳም ሰንበት 23 ነጀኹም ሰኒ 24 ናይ 2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ ግንቦት 24 ይውዕል ናይ ርክበ ካህናት ተውሳክ ሓደ ዝተደመሩ 25 26 ግንቦት መዓዝ ፊቱ ቀዳም ናብ ቀዳም 22 ሰንበት 23 ሰኒ ሰሉስ ረቡዕ 26 2018 ዓመተ ምህረት ጾመ ድሕነት ግንቦት 26 ይውዕል ሃሌሉያ በዘንዜከር ሐሳባት ህጉ ወትእዛዛትሁ ወአመታትሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሐሳበ ነቢያት ወሐሳበ ሐዋርያት ሐሳበ ጻድቃን በሰማይ ሐሳበ ደናግል ወመነኮሳት ሐሳበ ሄራን መላእክት እንዘሃሎነ በዘመነ ማርቆስ ወንጌላዊ ብሩክ ያብጽሐነ እስከ ዘመነ ቅዱስ ሉቃስ ፍስሐ ዜናዊ በፍስሐ ወበሐሴት በ50 ሚት ወ5 ሚት ኮነ ዓመተ ፍዳ ወዓመተ ኩነኔ በእስራ ሚት 10 ወሰመንቱ ኮነ ዓመተ ምህረት ወዓመተ ስጋዌ ዮም ሰረቀ ለነ ወርሃ መስከረም ብሩክ ያብጽሐነ እስከ ወርሃ ጥቅምት በሰላም እግዚአብሔር አሜን። አበክቴ 12 ሕፀጽ 1 ሰርቀ መዓልት 1 2 ሲደመር 12 14 አስሩ ወረቡኡ ሰርቀ ሌሊት አሚሩ ሰርቀ ዕለት ሐሙሱ ጥንተ ዕለት ሰሉሱ ጥንተ ቀመር ሰኒዩ ጥንተ ኦን ዮም በዛቲ ዕለት ዘአቅረብነ ለከ አምሃ ስብሃት የአርጉ ለነ መላእክት ተወከፍ ለነ እግዚአ ስብሃት ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
ብሩክ እግዚአብሔር አባዜ ሁሉ ለማናት ነው ብሩክ ይባርክ ክርስቶስ መዳን ብሩክ ክርስቶስ ፓራክሊት ወስደኝ ብሩክ እግዚአብሔር አባዜ ሁሉ ለማናት ነው ብሩክ ይባርክ ክርስቶስ መዳን ብሩክ ክርስቶስ ፓራክሊት ወስደኝ ብሩክ እግዚአብሔር አባዜ ሁሉ ለማናት ነው ብሩክ ይባርክ ክርስቶስ መዳን ብሩክ ክርስቶስ ፓራክሊት ወስደኝ አዋጅ አዋጅ ማቴዎስ ምግብናውን ግዛቱን ፈጽሞ ለማርቆስ አስረከበ። የምስራች እልልልልልል አዋጅ አዋጅ ማቴዎስ ምግብኑ ግዛቱ ለማርቆስ አረኪቡ ነው ምስራች አዋጅ አዋጅ ማቴዎስ ሹመቱ ምግብኑ ግዛቱ ለማርቆስ አረኪቡ ነው ምስራች እንኳን ከዘመነ ማቴዎስ ወንጌላዊ ወደ ዘመነ ማርቆስ ወንጌላዊ ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት በሰላምና በጤና አሸጋገራችሁ። ካብ ዘመነ ማቴዎስ ወንጌላዊ ናብ ዘመነ ማርቆስ ወንጌላዊ ካብ 2017 ዓመተ ምህረት ናብ 2018 ዓመተ ምህረት በሰላምን በጥዕና ናብቃዓኩም አብቃዕና። ዓመተ ሰላም፣ ዓመተ ራሕዋ፣ ዓመተ ኪዳን፣ ዓመተ ፍቅሪ፣ ዓመተ ጥዕና፣ ዓመተ ቁርባን፣ ዓመተ ሓጎስ ይግበረልና።